በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 36 ይፈትኑ ዘንድ ነው እንጂ እግዚአብሔርን የሚፈራ ሰውን መከራ አያገኘውም፣ ከመከራይቱም ይድናል። ብልህ ሰው መጽሐፍን መስማትን ይወዳል፣ የሚጠራጠር በመጽሐፉ የማያምን ሰው ግን በጥልቅ ነፋስ መካከል እንደምትጓጎል መርከብ ይሆናል። ብልህ ሰው አምኖ በእግዚአብሔር ሕግ ይገዛል፣ እግዚአብሔርን የተማመነ ወዳጁ ይሆናል፣ ደስ ያሰኘዋል። የምትነግረውን ነገር አዘጋጅተህ አድምጥ፣ የምታደርገውንም ምክር አጽንተህ ተናገር። የሰነፍ ሰው ልቦና እንደ ሰረገላ መንኮራኩር ነው፣ የፈሪ ሰው ምክር እንደምትሽከረከር እንዝርት ነው። የተገራ ፈረስ እንደ በጎ ወዳጅ ነው፣ በአንዱ ዘመን የሚመላለስ። ቀን ሁሉ በፀሐይ ብርሃን ጸንቶ ሲኖር አንዲቱ ቀን ከአንዲቱ ቀን በምን ትበልጣለች ቢሉ ቀኑ ሁሉ በእግዚአብሔር ትእዛዝ ይለያያል፣ የበዓሉም ጊዜ በቁጥር ይታወቃል። ከቀኑም ያከበረው ያገነነው አለ፣ ከነሳቸው በየጊዜያቸው በየቁጥራቸው። አመንዝራን ክረምትን በጋ ለየ፣ እኛ ሁላችን የአዳም ልጆች ከመሬት ተገኘን፣ አዳምም ከመሬት ተፈጠረ። እግዚአብሔር በጥበቡ ብዛት ለያቸው፣ በየስራቸው አዘጋጃቸው። ከነሱ የመረቀው አለ፣ ያገነናቸውም አለ፣ ከነሳቸው የለያቸው አሉ፣ የታያቸውም አሉ። ከነሳቸው የረገማቸው ያጎሰቆላቸው አሉ፣ እንደ ስራቸው የወነጀላቸውም አሉ። እኛ በሱ ዘንድ በሾህ በሸክላ ስራ እጅ እንዳለ ጭቃ ነን። ፍጥረት ሁሉ በስርዓቱ ጸንቶ ይኖራል፣ ሰው ይኖራል፣ ሁሉንም እንደ ስራው ይከፍለዋል። የበጎ ስራ ተቃራኒዋ ክፋት ናት፣ የሞትም ተቃራኒዋ ሕይወት ናት። እንደዚሁ የጽድቅ ተቃራኒዋ ኃጢአት ናት። ከዚህ ሁሉ ጋር የእግዚአብሔርን ፍጥረት ተመልከት። አንዱም በየወገኑ ሁለት ሁለት ሆኖ ተፈጠረ። እኔ ግን ከሁሉ በኋላ ተነስቼ ይህንን ነገር አሰበሁት፣ ከጥንት ጀምሮ መረመርኩት። በስምህ የተጠሩ ወገኖችህ አቤቱ ይቅር በል። በበኩር ልጅህ ያስመሰልኋቸው እስራኤልን ይቅር በል። የምትመሰገንባትን ቤተ መቅደስን በረድኤትህ የምታድርባት አገርህ ኢየሩሳሌምን ይቅር በል። በጽዮን የቃልህን ረድኤት አሳድርባት፣ ረድኤትህንም በየወገኖችህ አሳድር። አስቀድሞ ለፈጠርካቸው ሰዎች ሕግን አስተምራቸው፣ ለነቢያትም ስምን አጽና። አገልጋዮቹ ነቢያትን ያምኗቸው ዘንድ ተስፋ ላደረጉ ለመቃብያን ዋጋቸውን ስጣቸው። አቤቱ የባሮችህን የነቢያት ጸሎታቸውን ስማ፣ የአሮንን በረከት በወገኖችህ አሳድር። በዚህ ዓለም የሚኖሩ ሰዎች ሁሉ ለዘላለሙ ፈጣሪ እግዚአብሔር አንተ ብቻ እንደሆንክ ይወቁ። እህል ሁሉ ይበላል፣ ወደ ሆድ ይወርዳል፣ ነገር ግን ከእህል የሚጣፍጥ እህል አለ፣ የእህል ጣዕም ሁሉ ጉሮሮ ይለየዋል። እንደዚሁ ሁሉ የአዋቂ ሰው ልቦና ሐሰት ነገር ይለያል፣ ክፉ ልቦና ሐሰት ነገርን ያስባል። ብዙ መከራ የተቀበለ ሰው ትዕግስትን ይለምደዋል። ወንዱ ሁሉ ሚስት አገባሁ ይላል፣ ነገር ግን ከሴት የምትበልጥ ሴት አለች። የሴት መልኳ ፊቷን ያበራዋል፣ ከሰው ሁሉ ፈቃድ እሷ ትበልጣለች። የዋህ ብትሆን ቃሏም ያማረ ሲሆን፣ ባሏ እንደ መልአክ ነው እንጂ እንደ ሰው አይደለም። ረዳቱ ናትና ጽኑ መጠጊያው ናትና። ልባም ሴትን ያገባ ሰው ተድላ ደስታውን አገኘ። ቅጥር የሌለው ቤት ገንዘቡ እንደሚሰረቅ እንደዚሁ ሚስት የሌለው ሰው ተጨንቆ ይኖራል። ከአንድ አገር ወደ አንድ አገር የሚሰደድ ሌባ የሚዋሰው የለም። ንብረትና ቤት የሌለው በመሸበት የሚያድር ሰውም እንደዚሁ የሚዋሰው የለም። ምዕራፍ 37 ወዳጁ ያበጀ ሰው ሁሉ ወዳጅ ያበጀሁ ይላል፣ ነገር ግን በከንቱ ስም ወዳጅ የሚሆን ሰው አለ። በልቦናው ግን እስከሚሞትበት ቀን ድረስ ሐዘን ጸንቶ ይኖራል። ጥላትን የሚሆን ወዳጅም አለ።
ክፉ ምኞት ሆይ ከወዴት ተገኘሽ? በምድር ሁሉ ኃጢአትን መላሽ። በተድላ በደስታ ጊዜ የሚቀርብህ ወዳጅ አለ። ብትቸገር ግን እሱ ጥላት ይሆንሃል። በበሽታ ጊዜ ስለ ሆዱ የሚያዝንልህ ወዳጅ አለ። የወነጀለህ ሰው ቢኖር ግን ይጠላህ ዘንድ እሱ ይቀድማል። በተዘጋጀህ ጊዜ ወዳጅህን አትርሳ፣ ገንዘቡንም ብታገኝ አትተወው። መካሪ ሁሉ ምክርን ይመክራል፣ ነገር ግን ራሱን ይጠቅም ዘንድ የሚመክር ሰው አለ። ከሚመክርህ ሰው ልቦናህን ጠብቅ፣ ስለ ራሱ ይመክርሃልና። በሚወድህ ገንዘብ ቀድሞ ግዳጁን እወቅበት፣ በጎ ነገር አድርገህ ይልሃል። ገንዘብህን የሚያጠፋብህን ነገር ያመጣብሃል። በተቸገረህ ጊዜ አይቶ ይስቅብሃል። ከሚጠባበቅህ ሰው ጋር አትማከር፣ ከሚመራመርህ ሰው ነገርን ሰውር። በምታስቀና ገንዘብ ከሴት ጋር አትናገር፣ የሰልፍንም ነገር ከፈሪ ሰው ጋር አትማከር። የትርፉን ነገር ከቅርብ ነጋዴ ጋር አትማከር፣ የንግድንም ነገር ከሩቅ ነጋዴ ጋር አትማከር። የምጽዋትን ነገር ከንፉግ ሰው ጋር አትማከር። የሃይማኖትንም ነገር ዋጋ ለማስቀረት ከአሕዛብ ጋር አትማከር። የሥራህን ነገርም ከሰነፍ ሰው ጋር አትማከር። ጨክኖ የመስራትንም ነገር ከመንገደኛ ጋር አትማከር። የጥበብንም ነገር ከማያውቅ ሰው ጋር አትማከር። ቤተሰብህን አብዙነህ አታኑረው። ስለዚህም ነገር ከዚህም በኋላ ሁሉ ጋር የምትማከር ነገር አይኑር። ሃይማኖት እንዳለው ከምታውቀውም እግዚአብሔርንም ከሚፈራ ልቦናውን እንደ ልብህ ከሆነ ከእውነተኛ ሰው ጋር ምክርን ተናገር። ብታዝንም ሐዘንህን ከሚያዝን ሰው ጋር ተናገር። የልቦናህ ምክር አዝና እርሷ ከሁሉ ይልቅ ታማኝ ናትና። የሰው ልቦና ከ7 ጠባቂዎች ይልቅ የሚርሰብስትን ነገር ፈጽማ ታስታውቀዋለችና። በእውነትና በሚገባ ስራህን ያቀና ዘንድ ከዚህ ሁሉ ጋር ወደ እግዚአብሔር ለምን። የመፍቀድ ሁሉ መጀመሪያ ቃል ነው፣ የስራም ሁሉ መጀመሪያ ምክር ነው። የሰው ልቦና በ4 ወገን ይታያል። እነዚህም ሐዘን፣ ደስታ፣ ሞትና ሕይወት ናቸው። እነዚህ ሁሉ አንደበትን ያመጣቸዋል። ሁሉን የሚማረር ብዙ ምስጢርንም የሚያውቅ ሰው አለ፣ ነገር ግን ሰውነቱን መጠቀም አይችልም። በነገር እየተራቀቀ ራሱን የሚያስጠላ ሰው አለ። እንደዚህ ያለም ሰው ጥቅሙ ሁሉ ያልፈዋል፣ እግዚአብሔር ሞገስን አይሰጠውም። ከጥበብ ሁሉ ወጥቷልና ለእውነቱ የሚራቀቅ በቃሉም የዋህ የሚሆን ሰው አለ። አዋቂ ሰው ወገኖቹን ይመክራቸዋል፣ ለዘመዶቹ ጥበብን ያስተምራቸዋል። ብልህ ሰው ከእግዚአብሔር በረከት ይጠግባል፣ ያዩትም ሰዎች ሁሉ ያደንቁታል። የአሕዛብ ዘመናቸው በቁጥር ነው፣ የእስራኤል ዘመናቸው ግን የማይቆጠር ነው። ወገኖቹን የሚያስተምር ሰው ዋጋውን ይቀበላል፣ ስሙም ለዘላለም ጸንቶ ይኖራል። ልጄ በሕይወት ሳለህ ሰውነትን ፈትናት፣ የሚጎዳትን እወቅ፣ አትስጣት። ለሰውነት ሁሉ ደስ የሚያሰኝ አይደለምና፣ ሁሉ የሚጋባት አይደለምና። ለመብል ሁሉ አትሰስት፣ ላየኸውም እህል ሁሉ አትሳሳ። ብዙ መብላት ደዌ ይሆናል፣ ስስትም ጓታን ያበዛዋልና አትሳሳ። ስስት የገደላቸው ሰዎች ብዙ ናቸው፣ መጥኖ የሚበላ ሰው ግን ሰውነቱ ጤና ነው። ምዕራፍ 38 እሱን እግዚአብሔር ስለመረጠው ጌትነቱ እንደ እጁ ሥራ ነውና ባለመድኃኒትን አክብረው። ሕይወትም ከእግዚአብሔር የሚገኝ ሲሆን ክብር ግን ከንጉሥ ይቀበላል። ባለመድኃኒት በጥበብ ያከብሩታል፣ በመኳንንትም ዘንድ ይመሰገናል። እግዚአብሔር መድኃኒትን ከምድር ፈጥሯልና። አዋቂ ሰው ባለመድኃኒትን አይንቅም፣ ኃይሉንም ያውቁ ዘንድ። ውሃ በእንጨት የጣፈጠ አይደለምን? በኃይሉ ይከብሩ ዘንድ እግዚአብሔር ለሰው ጥበብን ሰጣቸው፣ በመድኃኒቱ ያድናቸዋል።
በሽታቸውን ያርቅላቸዋል። በሚያድኑ ገንዘብ ከነሳቸው መድኃኒት ያደርጋሉ። እሱም ለሀገር ሰላምን ያመጣል። ወደ እግዚአብሔር ለምን እንጂ ልጄ፣ በሽታህን ቸል አትበል፣ እሱ ከደዌ ይፈውስሃል። ኃጢአትን ተዋት፣ እጅህን አቅና፣ ልቦናህንም ከኃጢአት ሁሉ አንጻ። መባህን አግባ፣ አስበህ ስንዴህን አግባ፣ የተቻለህን ያህል መስዋዕትህን አብዝተህ አቅርብ። እግዚአብሔር እሱን መርጦታል፣ ባለመድኃኒቱን ስራውን ስራለት። እሱነቱን ትሻዋለህና ካንተ አታርቀው። በእጃቸው ድህነት የሚደረግበት ጊዜ አለና ይረዳቸው ዘንድ ረፍትንም ይሰጣቸው ዘንድ እነሳቸው ከእግዚአብሔር ይለምናሉ። አንተ አታርቀው። እግዚአብሔርን የበደለ ሰው ግን ባለመድኃኒት እጅ ይወድቃል። ልጄ፣ ለሞተ ሰው አልቅስለት፣ እዘንለት፣ ራስህን አሳዝን፣ እንደ ሥርዓቱ መታሰቢያን አድርግለት። ያገለገልህን ሰው ሞት ቸል አትበል፣ ከልብህ አልቅስለት፣ አጽንተህ እዘንለት። እንደ አገሩም ልማድ አልቅስለት፣ እንደ አገሩም ሕግ 1 ቀን 2 ቀን አልቅስለት። ሐዘን ኃይል የሚያደክም ስለሆነ ሐዘን እንዳይበዛብህ ከዚህ በኋላ ለቅሶህን ተው። ሐዘን ትካዜ ለሞት ያደርሳል። የድሃ ዘመኑ ሁሉ በሐዘን ያልቃል። ሐዘን ወደ ልቦናህ አታግባ፣ ሐዘንን ካንተ አርቃት። ደህንነት እንደሌለባት እወቅ፣ ራስን ታሳዝናለህ፣ ነገር ግን የምትጠቀመው ነገር የለም። እኔ የተቀበልሁትን ፍዳ አስተውል፣ አንተም እንደዚሁ ዋጋ እንድትቀበል እወቅ። እኔ ዛሬ ብቀበል አንተም ነገ እንድትቀበል እወቅ። የሞተ ሰውስ አረፈ፣ ነገር ግን ነፍሱ ታርፍ ዘንድ መታሰቢያውን አድርግለት። ከዚያ በኋላ ለቅሶውን ተው። የጸሐፊ ጥበቡ በተሾመበት ወራት ይታወቃል። ስራውን የሚያበዛ ሰው አይራቀቅም። እርፉን የሚያጸና ሰው በምንም ምን አይራቀቅም። በእርሻው ይታበያል፣ በሬውን ይገርፋል፣ በስራውም ይመላለሳል። ነገሩ ሁሉ በሬና ወይፈን ነው። ሀሳቡ እርሻውን እንዲያርስ ነው። ትጋቱም በሬውን ገለባ ያበላ ዘንድ ነው። ወይፈኑም እስኪያቀና ድረስ ይደክማል። ሌሊቱ ቀን የሚሆንባቸው የጠራቢዎች አለቃ እንጨት ጠራቢም እንደሱ ናቸው። የማኅተም ቅርጽ የሚቀርጹ የሚያለዝቡም ሰዎች እንደሱ ናቸው። ሀሳቡም ሁሉ በየመልኩ መስሎ ይሰራ ዘንድ ነው። ምክሩ ሁሉ ማኅተሙን ማለዘብ ይጠነቀቅ ዘንድ ነው። በወናፍ አጠገብ የሚቀመጥ የብረትን ስራ የሚማር አንጥረኛ እንደሱ ነው። የወናፍ ውስጥ ሰውነቱ ያሻክረዋል፣ እሳቱም ሰውነቱን እንደ ሰም ያቀልጣታል። የመዶሻው ድምጥ ጆሮውን ያደነቁረዋል። ዓይኖቹም ባለጸጋ የሚሆንበት ስራ ይመለከታሉ፣ በልቡም ስራውን ይጨርስ ዘንድ ያስባል። ትጋቱም ባለጸጋ የሚሆንበት ስራና ወናፍ ያሳምር ዘንድ ነው። በስራው የሚቀመጥ ሸክላ ሰሪም እንደሱ ነው። በእግሩ መንኮራኩሩን ያዞራል፣ ስራውን የሚጨርስ ዘንድ ሁልጊዜ ያስባል። የስራውን ሁሉ ይቆጥራል። በእጁም ጭቃውን መስሎ ይሰራል፣ በእግሩም ጭቃውን ሲረግጥ ኃይሉን ያደክማል። የልቦናውንም ሀሳብ ስራውን ይጨርስ ዘንድ ነው። ትጋቱም መወልወያውን ያዞር ዘንድ ነው። እነዚህ ሁሉ የእጃቸው ስራ ተስፋ ያደርጋሉ፣ ሁሉ በስራቸው ይራቀቃሉ። ያለነሳቸው በአገር መኖር አይቻልም። ነገር ግን በሸንጎ ምክርን አያስመሰክሯቸውም፣ በአደባባይ ከመኳንንት ጋር አስቀምጧቸውም። የቅጣት ፍርድንም አያስፈርዷቸውም፣ አያስገዟቸውም፣ አያሰለጥኗቸውም። የአገርን ፈቃድ ያጸናሉ እንጂ ነገርን መስሎ በመናገር አይኖሩም። ጸሎታቸውን በስራቸው ይራቀቁ ዘንድ ነው። እውቀት ግን በልቡ ለሚተጋ ሰው ነው፣ የእግዚአብሔርን ሕግ ለሚያስብ ሰው ነው።